ካስካስ በቃ ማርሽ በቃ ሰላም ነው ወንድሜ ሱሌማን አንተ አዎ ማን ምን ልበል ኪዱ ሰርፕራይዝ እንባላለን አንተ አይደብርህም እንዴ አረ ቆይ ልክልኩል ነገር አንተ አይደብርህም ከልጃ ምንድነው 4 አመት አረብ ሀገር ሄዳ ለፍታ ባጃጅ ገዝታ ባጃጅ ስትወሰል ታያለች እኔ አንተ ውሻ ካንተም ብሶ አንተ አንድ ጥፍር ያለ ሰውዬ ሶሪ ታረጋለህ ደግሞ እኮ የሚገርመው ነው መሰለህ አንድ ሱዳናዊ እኮ ነው 200 ሺህ ብር ከብላሽ እኮ ብሎ አረብ ሀገር ያስገባት እንደዚህ ይደረጋል ስንት ጨረቃ ቤት ትገዛ ነበር ለአንተ ባጃጅ በገዛችበት አዋራቅማ እንደዚህ ሀገር ለቃ ቤደች ልጅ እንደዚህ ነገር ትፈጽማለህ ፍሬውን ልንከሰው እንዴ መቋጠር ነው እንደሚል ለማንኛውም ምን ብላለች መሰለህ ምንም ብንጣላ 4 አመት ቢሆንም ከይሞ ላይ ፕሮፋይልን አላነሳውም ብላ ይሄንን አበባ ልካላለች አንተ ግማታም አፈር ይበላል ደግሞ አዲሱ በሽታ ይዟል እንደዚህ ፊቴ ይቀላል ነው እንቋጥረው ግድ የለም አይደለም እኔ ቋጥረዋለሁ ሞለድ የለበት ልጅ ቆይ አይደለም ብር ጨምራ ማለት ነው ቀጣይ ፓኬጂንግ ላኩ ካለች በድሮ ነው የምናስመጣ ምንም አንራራለን ቀጣይ ጥይት ነው አንተ ካዲ ውሻ የማለት ያዘን ነው የነፋሁት እሺ ቀጣይ ስንመጣ የሰርግ ነው ያዘን ነው ገጣባ